ራስሽ ላለማየት ፍቅር ያለው ፍቅር ይሰጣል። ራሴን በማይሆን ሁኔታ ላይ ሳገኘው ጠፋው። መታመምሽን ማንም ሰው የሚያውቅ አይመስለኝም። ሰው ሁላ ስለ እኔ እንዲያወራ አልፈልግም። የእውነት የእኔ ባህሪ ይሄ ነው። እንደው በወቅቱ በተለይ ሆስፒታል በነበርሽበት በምን እጽናናለሁ ካላገዝከኝ፣ በምን ልበረታ ካላገዝከኝ። ቤተሰቦች የሆነ እንደ እንትን ነው የሚያዩኝ፣ ይሁን እንደ አበባ። እንዴት ነበር ካስት የተደረግሽው? በጸጉሬ ነው ካስት የተደረጉት። አንድ ክሊፕ ሰርቼ ነበር አስታራቂ የአብነት አጎናፍርን ነው በማለፍ እያለሁ። ስንት ፊልም ሰርተሻል በማለፍ? አንድ 5። የኔ ፓርት ምንድነው? እንደዚህ ቀና ብሎ ያኛል። ቀና ብዬ እንደዚህ ጎንበስ ብለሽ ቀና ነው የሚለው። 10,000 ብር ነበር እንዴ? አንቺ በአንድ ነው የሰቀልሽው? 5,000 ብር ተቀብድ ተሰጥቶኝ በላዳ ነበር የሄድኩት። የፊልም ጽሁፎችን መመዘኛሽ ምንድን ነው? አንደኛ የሚፈትነኝ ፊልም መሆን አለበት። ኪያ በጣም ታጋሽ ነች። ትዕግስት የለሽም አንቺ። ዶል መብለሽ ጥፍት ብለሻል እና ምክንያት ይኖርሽ ይሆን ወይ? ነገሮች አንዳንድ ጊዜ ባላሰብሻቸው መንገድ ይሄዳሉ። የመትረፍ እድሉ 50-50 ተብዬ ነው። የእውነት ስማ፣ በራሴ የምነሳ በራሴ የምበላ በራሴ የመጠጣ ነበር የሚመስለኝ። የምር እግዚአብሔር ግን አለ ብዬ ሁላ ጠይቄያት አውቃለሁ። እንዴት ነሽ ስትይኝ እግዚአብሔር ይመስገን ብዬ አላውቅም። ይሄ ባለን ነገር ይሄ መመጻደቅ የለብን። ጠፋሁላቸው በቃ ከሁሉም ሰው። እስቲ ይርሱኝ ብዬ ነው። በልቡስ እንዴት መጥፎ ሀሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው በጣም ነው ማስበው። ለራሴ እስኪገርመኝ ድረስ ጨነቃለሁ። ለፍቅር ነው ጊዜውን መጠቀም ያለብን እንጂ በጣም ወዳቸው ምናምን ሰዎች አልፈውኝ ይደርቃሉ። በምን ምክንያት ረስተውሽ? እኔ እንጃ። ፍቅር ህይወት አለሽ ወይ? እንዴት ነሽ? የትም አውርቼው አላውቅም ይሄን ጉዳይ። እግዚአብሔር ምን ያህል ምህረት ቢኖረው ነው እኔን የማረኝና እዚህ ጋር ቁጭ ብዬ ከአንቺ ጋር ማውራት ከቻልኩ። ምን ነበር እንደው የረዳሽ? እግዚአብሔር ነው የረዳኝ።